ቶታሊ እኔ ሁሉ ነገርሽን ወድጄዋለሁ ለየት ያልሽ ነሽ ለየት ያልሽ አሁንም ቆሜ ላጨብጭብልሽ እግዚአብሔር ይመስገን ራስሽን አስተዋቂ ምኞት አማረ ባዳለው ጎፋ ከሚባልበት ነው የመጣሁት ከክፍለ ሀገር ማለት ነው ምኞት አማረ ከክፍለ ሀገር ነው የመጣሽው ከየት ነው ያልሽው አትሽ ጎፋ ከጋሞ ጎፋ ምን ይተሽና ነው መጣሽ እኔ ከመጣሁ ይበቃ ምንድነው ልምሽ ህልሜ ሰው መሆን ነው ሰው መሆን አዎ ከዛሬ ነገ የተሻልኩ ሰው መሆን ምንም እንደዚህ የተጋነነ ነገር ይሄንን አሳካለሁ ይሄንን እምላቸው ነገሮች አሉ ባሳካብዬ ማስባቸው ነገር ግን አሁን እኔ ማስበው ነገር እኔ ሰላም ነኝ ወይ ምኞት ማድረግ ያለብሽ ነገር አድርገሻል ወይ የሚለው ነገር ማታስተኛ ጭንቅላቴ ምንም እንዲቆረቁረኝ አልፈልግም ዛሬ ማድረግ ያለብኝ ነገር ካደረኩ በቃ ኢናፍ እሱ በቂ ነው ለኔ ሰው ማለት ስለዚህ ሲተኛ የማይቆረቁረውን ነገር የሚያደርግ ሰላም ያለው ሰላም 2 ደቂቃ አለሽ የተዘጋጀሽበትን አቅርቢ ሰው ከነድካሙ ይጠቅማል የሚሰማኝን ህመም ለመግለጽ ቃላቶች ያጥሩኛል የማቃቸውን ሰዎች በራስ ማጥፋት ምክንያት ማጣቴ ከባድ ቁስል ጥሎብኛል የተረዳሁት ነገር ቢኖር ማን በምን ውስጥ እያለፈ እንዳለ ማወቅ እንደማንችል ነው አንድ ሰው ስለሳቀና ስለተጫወተ ብቻ ውስጡ ሰላም ነው ማለት አይደለም ብዙዎች ፈገግታ በደበቀው መከራ ውስጥ ያልፋሉ በብቸኝነት በስሜት ቀውስ ነገ ላይ ተስፋን ባለማየት ታዲያ መፍትሄው ምንድነው ራስን ማጥፋት ኃጢያት ነው እያሉ መፍረድ ወቀሳ ፍርድና ወቀሳ አሁን ላይ ተስፋ ላጡት ተስፋ ይሆናቸዋል የሚል ምንም ማረጋገጫ የለንም ቅዱስ መጽሐፍ የጠማማ ምላስ ግን ነፍስን ይሰብራል እንዲል በዙሪያችሁ ላሉ ሰዎች በየሶሻል ሚዲያው ምን ይያላችሁ ነው ለሰዎች ተስፋን የሚሰጥ ብርሃን ወይንስ የሰዎችን ተስፋ የሚያጨልም ጨለማ ሁላችንም ራሳችንን እንመልከት ወላጆች ለልጆቻችሁ ምን ይያላችሁ ነው እያወዳደራችሁ ዋጋ እንደሌላቸው እየነገራችሁ ነው መምህራን ተማሪያችሁ ፊዚክስና ማት ስለወደቀ ብቻ ነገይትም እንደማይደርስ የነገራችሁት ነው ተማሪዎች እርስ በርስ ቡሊ እየተደራረጋችሁ ነው ለሰዎች የምንሰጠው በጎ ነገር ባይኖር እንዴት በጎ ቃል ይታጣል አሁን በተስፋ መቁረጥ ውስጥ ያላችሁ ሁሉ አስታውሱ የማይነጋ ሌሊት የማያልፍ ቀን የለም አሁን ያለህበት የተስፋ መቁረጥና የብቸኝነት ስሜት ዘላቂ አይደለም እውነት ነው አሁን በጣም ከባድ መስሎ ሊታይ ይችላል ነገር ግን ልክ እንደ ሌሎች ነገሮች ሁሉ ይህም ስሜት ያልፋል እንዴት ላሳልፈው ካልከኝ የሚሰማን መቶ ስሜት ተቀበለው አሁን ደክሞኛል አዝኛለሁ በል ነገር ግን በፍጹም ራስ ላይ አትፍረድ አትጨክን ወደ ፈጣሪ ቅረብ እንደ እምነት ፈጣሪ ኃይልን ይሰጣል ተስፋን ለማይሰጡ ቃላት ዶንቆሮውን ለማያበረቱ ንግግሮች ጆሮ አትስጥ ለምትወዳቸው ሰዎች ስትል ቀጥል አሁን ያለበት ስሜት ምንም ያክል ቢከብድ ላንተ ስትል ዋጋ የከፈለች እናትን ጀግናውን አባትን ቤተሰቦችን አስባቸው ከምንም በላይ የነገ ህልምንና መዳረሻን ያሰብክ የሚያልፋል በልና ጉዞውን ቀጥል አታቋርጥ ዋው ብራቮ የኔ ነው ከኔ ራሴ ልጀምር አሁን ብዙ ሰው ነው እየዳኘን የነበረው እስካሁን ድረስ እንደዚህ አይነት ፍጹም መረጋጋት አላየው አንደኛ ሁለተኛ ብዙ ጊዜ ኢነርጂ መስሎ የሚሰማን ጸዲ በተረጋጋሚ ታነሳዋለች መጮ መወራጨት ምናምን ነገር ነው ግን በትክክልም ፍሎ የሚያደርግ ኢነርጂ ነበር ካንቺ ወደኛ እኔ ጀግናው አባትን አስተዋውስትኝ ነክተሽኝ እያስታወስኩኝ ነበርና መረጋጋትሽ ኢቭን መረኩም ብዙ አልተዘዋወርሽም ግን አይናችንን ካንቺ ላይ አላነሳንም በቃ ቶታሊ እኔ ሁሉ ነገርሽን ወድጄዋለሁ ለየት ያልሽ ነሽ ለየት ያልሽ ያ ኪራም ትላለ ካንተ ብዙ የተለየ ሐሳብ የለኝም ተረጋግቶ ማስተማር እንደሚቻል አሳይተሽናል ኢንስፓየር ማድረግ ቃላቶች ከበድ ያሉ ናቸው ብዙ የሚያመራምሩ ብዙ እንድንጠይቅ የሚያረጉ ምን ፈልገው ይሄንን ነው ቴንክ ዩ ጸዲች ሳያት አንድ ቦታ ቆማለች እና በቃ ፖይንት ያስኩት አንድ ቦታ ቆማለች ብዬ ነበረ ግን ለካ አንድ ቦታም ቆሞ ብዙ ቦታ መቆም ይችላል ሳይጮሁ ሁሌ እንደምለው አሁን እኔ ሚስጥር ነው ነገርሽኝ ቀስ ብለሽ ለካ እንደዚህ ይቻላል እንዲ ማረግም እንደዚህ ብዬ ነበር ሰሰማሽ የነበረው በጣም ትልቅ መልእክት ያለው የተረጋጋ ነው ነገርሽው ትልቁ ነገር ፈራጅ አለመሆን የሚል ቶፒክ አንስተሻል ከሌ እንደዚህ ሆነ እንደዚህ ለምን ሆነ ለምን ራሱን አጠፋ ለምን ፈራጅ እንዳንሆን አድርገሽ ነግረሽናል ሌላ ራስን መቀበል የሚለው ነገርሽን በጣም ወድጄዋለሁ ኢትስ ኦኬ መድከም ኦኬ ነው ማልቀስ ኖርማል ነው የሚል ሜሴጅ አስተላልፈሻል ሰዓትሽን እንኳን አላዘጋጅሻትም አሁንም ቆሜ ላጨብጭብልሽ
ጸዲ እንደ ረጋ ያለ ነገር ትወዳለች። ስለ ሰዎች የነገርሽ ነበር አትፍረዱ አይደል እያልሽ የነበረው መፍረድ የለብንም ነው። አድማጭ ራሱ ሳይፈርድ ግምገማውን ትቶ አደብ ገዝቶ እንዲያዳምጥ ማድረግ የሚችሉ ሰዎች የተነኩበትን ነገር የሚናገሩ ናቸው። ብዙ እኮ ነገር መድረኩ ላይ ተጠቀምሽው ድምጽሽ ዝቅ ያለ ነው ምናምን ግን ያን ሁላ ፈራጅነት ግምገማ ትተን አደብ ገዝተን እንድናዳምጥ ያረግሽን የተነካሽበትን ነገር ስላወራሽ እኔ ብለሽ የጠቀሽው ነገር አለ አይደል እኔ እንደዚህ አጥቻለሁ ብለሻል። ስለዚህ ስለተነካሽበት እኛ አለመነካት አንችልም፣ በቃ አለማዳመጥ አንችልም ማለት ነው። ስለዚህ ሁሌ ሰው የትኛው ላይ ቢናገር ጥሩ ነው ሲባል የተነካበት ላይ ስሜት የሰጠውን ነገር ላይ ነው። ስለዚህ በጣም ጥሩ አድርገሽ ገልጸሽዋል። ሰዎች ፑሽ እያደረግሽ እንዲያዳምጡሽ ማድረግ የሚያስችል ችሎታ አለሽ። ሀሳቡ የሚያነሳሽበት መንገድ በጣም ቆንጆ ነው። እኔ ወድጄዋለሁ። አንቺ ለመምከር ነው የተፈጠርሽው። በቃ ተፈጥረሻል ለመምከር፣ በእውነት ደስ የሚል ነው። እሺ አሁን ደግሞ ወደ ውጤት እንሄዳለን። ኪሩቤል እርጋታሽ ከፍርሃት ሳይሆን ከኮንፊደንስ መሆኑን ስላሳየሽኝ አንቅተሽኛል። ጸዲ ልዝለልሻ። አዎ ይታወቃል። በደንብ አንቅተሽናል። ምኞት ከጋሞ ጎፋ በደንብ አነቃቅተሽኛል። yes አንቅተሽኛል ላይ ነው በጣም በርቺ ጎበዝ። ቀጣዩ ዙር ላይ እናይሻለን። ቀጣዩ ግን ማርና ቡና ይዘሽ ካልመጣሽ እጥየሻለሁ።